Hinaaffaan mana waaqayyoo keessaa immoo mana waaqayyootti hinaafu. Tajaajila mana waaqayyootti hinaafu. Kuni barbaachisaadha. Akkuma Daawit faaruu isaa faaruu 69 lakkoofsa 9 irratti hinaaffaan mana keetii na gubee yookiin mana keetiif hinaafuun na gubee jedhee nus tajaajilaaf hinaafuun baay'ee barbaachisaadha. Maaf manni waaqaa guddanne, maaf tajaajilli mana waaqaa naaf hin babal'anne, maaf hin tajaajilaan akka kaanii hin taane hinaaffaadhaan gara waaqayyootti dhufuun baduu miti. Ilaala hubadhaa, gara waaqayyootti dhufuun baay'ee barbaachisaadha jechaadha. አገልጋይ በሕይወቱም ደግሞ አርአያ መሆን ይጠበቅበታል። ቤተ ክርስቲያን በምድር አለች፣ ነገር ግን ስለ ምድራዊ ጉዳይ አታገለግልም። ቤተ ክርስቲያን ምድራዊ ሀሳብ አይደለም ያለ ሀሳብ ነው ያለ። በምድር እየኖርን ስለ መንግስተ ሰማያት እናስባለን። ስለዚህ ሕይወታችን ለሌሎቹ አርአያ ብርሃን መሆን አለበት፣ ምሳሌ መሆን አለበት። የኛን ሕይወት እያዩ ሰዎች አይበላሹ። የኛ ሕይወት ያማረ መሆን አለበት። እንግዲህ በሃይማኖት እንድንጸና እንድንጎለምስ የሰው ልጅ ሁሉ እንዲድን የሚናፍቅ አገልጋይ መሆን አለብን። ለሰው እንቅፋት ከመሆን ማለት ነው። አርአያ መሆን አለብን፣ ምሳሌ መሆን አለብን። በምንድን ነው ምሳሌ የምንሆነው ካልን በጸሎት ምሳሌ መሆን አለብን። ሁልጊዜ የምንጸልይ መሆን አለብን። ሰዎች እኛን እያዩ እንዲጸልዩ ምሳሌ መሆን አለብን። በጾም ምሳሌ መሆን አለብን። እኛ ጠዋት እየተነሳን የተገኘውን ሁሉ የምንሰለቅጥ መሆን የለብንም ማለት ነው። የተገኘውን ሁሉ ወደ ሆዳችን የምንከት እንደው ለምግብ የተዘጋጀ ጆንያ ይመስል ሰውነታችንን በምግብ የምንሞላበትን ጉዳይ ልንቀንስ ይገባል። ጾም በመጾማችን እንጠቀማለን። ስለዚህ በመጾም ለሌሎች ደግሞ ምሳሌ መሆን አርአያ መሆን ያስፈልጋል። በትህትና ደግሞ ለሰዎች ምሳሌ መሆን ያስፈልጋል። በትህትና በጣም ትሁታን መሆን አለብን፣ ሰው ከኛ እንዲማር። በቂ የሆነ እውቀት ኖሮን በዚህም ምሳሌ መሆን አለብን፣ በእውቀትም ጭምር። አዎ አንድ ትልቅ ሰው ለታናሹ፣ ታላቅ ልጅ ለታናሹ ምሳሌ መሆን አለበት በእውቀት። በአጠቃላይ አገልጋይ እንደ ሻማ እየቀለጠ ሁሌ የሚያበራ መሆን አለበት። ቃሉ ወደ ሕይወት የተቀየረለት መሆን አለበት አገልጋይ። ቃሉ ወደ ሕይወት የተቀየረለት። የምንናገረውና የምንሰራው የማይገናኝ ከሆነ ከንቱዎች ነን። ካፋችን የሚወጣውና በስራችን የምንገልጠው የተለያየ ከሆነ ዋጋ ቢሶች ነን። ስለዚህ ቃላችን ወደ ሕይወታችን ሊቀየር ይገባል። አገልጋይ ሕይወቱ ጉባኤ የሆነ መሆን አለበት። እየሰማችሁኝ ነው? አገልጋይ ሕይወቱ ጉባኤ መሆን አለበት። ወደ ጉባኤ ስትሄዱ የእግዚአብሔርን ቃል ቀስማችሁ ትመለሳላችሁ። ወደ አገልጋይ ስትመጡ ከአገልጋይ የእግዚአብሔርን ቃል ሰምታችሁ ትመለሳላችሁ። ደረቅ ወንዝ ውሃ የሌለበት ወንዝ መሆን የለበትም አገልጋይ። ሙሉ መሆን አለበት። ጎዶሎ መሆን የለበትም አገልጋይ። ሙሉ መሆን አለበት። አገልጋይ ተንቀሳቃሽ ላይብረሪ መሆን አለበት። ተንቀሳቃሽ ቤተ መጻሕፍት መሆን አለበት።
እንዲህ ከሆን ሰዎች ከኛ ይማራሉ። በእርግጥ ይሄ አርአያ የሚባለው ነገር በሁለት ሊታይ ይችላል። በመጥፎ ነገር አርአያ የሚሆኑ አሉ፣ በመልካም ነገር አርአያ የሚሆኑ ደግሞ አሉ። የሰውን ህይወት የሚያበላሹ አሉ፣ የሰውን ህይወት የሚያድኑ ደግሞ አሉ። ሰዎችን የሚገሉ አሉ፣ ሰዎችን የሚያክሙ ደግሞ አሉ።